ይህ ሰው ፓዋን ኩማር ይባላል። ይሄኛው ደግሞ ኔቱሻ ቴራን ይባላል። እነዚህ ሁለት ሰዎች በህንድ ውስጥ በ2019 በተደረገው ምርጫ ላይ አንደኛው በመራጭነት አንደኛው ደግሞ በእጩነት ተሳትፈዋል። ፓዋን ኩማር በ2019 በተደረገው የህንድ ምርጫ ላይ ተሳስቶ የማይፈልገውን ፓርቲ በመብረጡ ምክንያት እጅግ በመበሳጨቱ የተነሳ የመረጠበትን ጠቋሚ ጣቱን በቢላ ቆርጦ ጥሎታል። ሁለተኛው ሰው ደግሞ ኔቱሻ ቴራን ነው። ኔቱሻ ቴራን ደግሞ 600 ሚሊዮን መራጮች በተሳተፉበት በዚህ የህንድ ምርጫ ላይ ያገኘው ድምጽ 5 ብቻ ነበር። ታዲያ የሚገርመው ነገር በዚህ ምርጫ ላይ የተሳተፉት የሱ የቤተሰብ አባላት ቁጥር 9 መሆናቸው ነው። በዚህ አስገራሚ ጉዳይ ላይ ቃለ መጠይቅ ሊያደርግለት አንድ ጋዜጠኛ ወደሱ ይቀርብና የቤተሰብ አባላት እንኳን ሊመርጡ አልቻሉም ብሎ ይጠይቀዋል። እርሱም እያለቀሰ ቤተሰቦቼ ልወቅስ አልችልም ሲል መልሷል።